ዘኍልቍ ምዕራፍ 33 ስፍራውን በጌታ ስም አነባለሁ። በጌታ ስም እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ምድር ዮርዳኖስን በተሻገራችሁ ጊዜ የአገሩን ሰዎች ሁሉ ከፊታችሁ ታሳድዳላችሁ። የተቀረጹትንም ድንጋዮቻቸውን ሁሉ ታጠፋላችሁ። ቀልጠው የተሰሩትንም ምስሎቻቸውን ሁሉ ታጠፋላችሁ። በኮረብታ ላይ ያሉትን መስገጃዎቻችሁን ሁሉ ታፈርሳላችሁ። ምድሪቱንም ለእናንተ ርስት አድርጌ ሰጥቻችኋለሁና ምድሪቱንም ትወርሱታላችሁ፣ ትቀመጡበታላችሁ። ምድሪቱንም በየወገኖቻችሁ በዕጣ ትወርሳላችሁ። ለብዙዎች እንደ ብዛታቸው ለጥቂቶችም እንደ ጥቂትነታቸው መጠን ርስትን ትሰጣላችሁ። እያንዳንዱ ሁሉ ዕጣ እንደ ወደቀለት በዚያ ርስት ይሆናል። በየአባቶቻችሁም ነገዶች ትወርሳላችሁ። የአገሩንም ሰዎች ከፊታችሁ ባታሳድዱ ያስቀሯቸው ለዓይናችሁ እንደ እሾህ ለጎናችሁም እንደሚዋጋ ነገር ይሆኑባቸዋል። በምትቀመጡባትም ምድር ያስጨንቋቸዋል። እኔም በእነርሱ አደርገው ዘንድ ያሰብኩትን በእናንተ አደርግባችኋለሁ። ጌታ ለሙሴ ተናገረ። ሂድና እነሱን አሳዳቸው። ቀርጾ የሚያስቀምጥ ጉዳይ ሁሉ አጥፋ። ይሄን ጉዳይ ባታደርግ ግን ነገ ቀጣይ ባለው ጊዜ እተኛለሁ ብትል አያስተኙም፣ ይቆማለሁ ብትል አያስቆሙም፣ ይኖራለሁ ብትል አያኖሩም። መጥፎ ናቸው። አንተ ካሁኑ አሳድድ። በተለይ ቁጥር 55 ምንድን ነው የሚለው? የአገሩን ሰዎች ከፊታችሁ ባታሳድዱ ያስቀሯቸው ለዓይናችሁ እንደ እሾህ። ለዓይናችሁ ምን እንደ እሾህ? እስቲ እሾህ ከአፉና እሾህ ከአስቡስ በዓይን ለዓይናችሁ እንደ እሾህ። እሺ ለጎናችሁም እንደሚወጋ ነገር ይሆንባቸዋል። አልጋ ላይ ወጣችሁ ስትተኙ አልጋ ሰላም ከሆነ የምትተኛው ከታች ጦር ካለ አያስተኛ። ጦር እንደማያስተኛ እውነት ዓይን ላይ እሾህ እንደማይሆን እንደዛ ያስጨንቃቸዋል። እውነት ነው። አሳድዱ፣ አድርጉ። እውነት ነው። እምቢ ብትል ግን ሙሴን አለው። ሙሴ ትሁት ነቢይ ነው። ሙሴ የዋህ ነቢይ ነው። እንደዚያ ጌታ እግዚአብሔር እንዳደረገ ባለማድረጋቸው ቀጥሎ ባለው ጊዜ በእስራኤል ላይ የመጣ መከራ ይሄ ነው የሚባል አይደለም። ደሊላ ተወለደች። እውነት ነው። ደሊላ ማናት? ደሊላ ሳምሶንን ጀግና ያዋረደች። በትክክል። ጎልያድ ተወለደ። እስራኤል ሁሉ ያስጨነቀ። ገና ጎልያድ ሳይመጣ ጌታ ብሎ ነበረ ተናግሯል። ገና ደሊላ ሳትመጣ ጌታ ብሎ ነበረ። እውነት ነው። ከባድ ጠንቋይ ለዲያጎን ገና ሳይመጣ ዘር መጥፎ ዘር ነው። እቅዳቸው መጥፎ ነው። ዓላማቸው መጥፎ ነው። መንገዳቸው መጥፎ ነው። ጎልያድ እንግዲህ ምን አይነት መከራ እንዳመጣ እንደምታውቁ ነው። የደሊላ ጦስ ደግሞ ታውቃላችሁ። በጣም የዲያጎን ጦስ ታውቃላችሁ። በጣም እግዚአብሔር ለባሪያዎቹ ሳይናገር ምንም አይነት ነገር አያደርግም። እውነት ነው። የምናገር አምላክ አለ ካረሳን በስተቀር አለ። አንዳንዱ እዚህ ሰምቶ ሜዳ ወጥቶ አሁን ከዚህ ግቢ ወጥቶ ይረሳል። ትንቢቱን ይረሳል። ቃሉን ይረሳል። በጉባኤ የሰማውን ይረሳል። በትንቢት የሰማውን ይረሳል። ግን እኮ እግዚአብሔር ሳያውቅ እኮ በእኛ ላይ እኮ ምንም አይሆንም። በኢዮብ ላይ የመጣ መከራ ጌታ ያውቃል አያውቅም? ሁሉም በደንብ ያውቃል። ኢዮብ አያውቅም በሳቱ። እውነት ነው። እግዚአብሔርና ሰይጣን አንድ ላይ አውርቶ ነው። እውነት ነው። አውርተው ነው። ባሪያ ልጄ ኢዮብ አውርቶ ነው። ኢዮብ ለመከራ ሲመጣ ኢዮብ አያውቅም፣ ምንጩን አያውቅም። መርገም ይሁን አለመታዘዝ ይሁን የጌታ እጅ ይሁን ሰይጣን እጅ ይሁን ከየት በኩል መጣ፣ እንዴት መጣ፣ ቤቴ እንዴት ሆነ፣ ትዳሬ እንዴት ኢዮብ አያውቅም። እውነት ነው። ግን እግዚአብሔር ያውቃል። ያውቃል። እናንተ እግዚአብሔር ሰዎች
አሁን ያለፋችሁ ያላችሁ ይሄን ህይወት ይሄን ምዕራፍ እግዚአብሔር ያውቃል። የስ እያለፋችሁ ያላችሁ እያንዳንዱ ጎዳና እግዚአብሔር ያውቃል። ደስ የሚለው ነገር ለሁሉ ገደብ አለ። አሜን። እግዚአብሔር ካለበት ከዛ ቀን አያልፍም። አሜን አሜን። ጌታ በቃ ካለ ሁሉ ጉዳይ ይቆማል። ሐዘን ይቆማል። እስቲ አሜን አሜን አላችሁልኝ? አዎ። ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። ለምሰማ ሰው ጌታ ይናገራል። የስ በህይወታችሁ ስር ነቀል ለውጥ ይሆናል። አሜን። አሁን አይምሮን ሰብስብ። አሁን ልብን ሰብስብ። ዳካውስ አሜን። አሁን መጨከን ካለብህ ጨክን። የስ አሁን መወሰን ካለብህ ወስን። የስ ኢየሱስ አብርሃም እኮ የጠቀመው እኮ መጨከኑ እኮ ነው። እውነት ነው። መለየቱ እስማኤልን አባርር በጠዋት ወዲያው የስ ተገረዝ ወዲያው ልጅ ሰዋለኝ ወዲያው ልጅ እንዴት በቢላ ምን አይነት እጅ ነው? የስ ሂድ እሺ፣ ጀምር እሺ፣ ውጣ እሺ፣ እሺ፣ ተለይ እሺ፣ የስ ተለይ እሺ፣ ውጣ እሺ፣ ጀምር እሺ፣ ሂድ እሺ፣ አባርር እሺ፣ ተገረዝ እሺ። የስ መታዘዙ ሳይሆን መፍጠኑ ነው የሚገርመኝ። መፍጠኑ ወዲያው። እስቲ አሜን አሜን። እስቲ ከዚህ ጉባኤ ውስጥ የምትወዱ ሰዎች 1 2 3 4 የምትወዱ አሁን ዛሬ ማውራት ሐሳብ እንዲመቸ እዚህ የመጣ ጉባኤ ሁሉ የሚወደኝ ነው። የስ ልክ ነኝ? አዎ። በምትወደው ነቢይ በኩል የማያሻማ ትንቢት ይመጣል። አሜን። በምትወደው ነቢይ በኩል የማያሻማ ትንቢት። የስ አሜን። የማያሻማ ትንቢት። አሜን አሜን። ዛሬ ይመጣል። ግን ጌታ ውጣ ካለ ትወጣለህ። አዎ። ሂድ ትሄዳለህ። አዎ። ተለይ ትለያለህ። አዎ። እንደዛ ከሆነ መንግስቴ አይናወጥም። አሜን። እንደዛ ከሆነ ራእይ አይናወጥም። አሜን። እንደዛ ከሆነ ትዳሬ አይናወጥም። ኢየሱስ። እንደዛ ከሆነ ነገሬ አይናወጥም። ኢየሱስ። ነገሬ አይናወጥም። በላባሶ ፖሮዶስ እስቲ አሜን አሜን። አሁን ለብዙዎቻችሁ ህይወት እንደ እንዝርት ተናውጧል። በህይወት ላይ ማዕበል ተነስተዋል። ጉዞ አልተመቸም። ህይወት አልተመቸም። ግራ ተጋባ ሰው አለ። አሁን መጸለይ እፈልጋለሁ። አሜን። እኔ ቅድም ጋር ስገባ ወንድሜ ነብይ ሲጸልይ በጣም ጌታ ያሳየኝ ነበረ። አሜን። የሚያናውጣችሁ ዛሬ ማታ ይቆማል። አሜን። የሚያናውጥ ይቆማል። የሚረብሽ ይቆማል። የሚያስጨንቅ ይቆማል። ኢየሱስ በላባሶኮስ አሜን። ይቆማል። አሜን። ሜላ ፓራዶስ ከዚህ በኋላ ውሳኔ አሜን። ለዚህ ጉባኤ ዛሬ ማታ የምስራች አሜን። የምስራች አሜን። እኔ መጸለይ ጀምራለሁ። አሜን። ከዛሬ በኋላ ስጋ የምለው አልሰማም። ስጋን አሰማም። አባትን አሰማም። ጓደኛ አሰማም። ዘመድ አሰማም። እሱ ብቻ ትሰማለህ። እሰማለሁ። የጀመረ ያስጨርሰኛል። አሜን። በዳባሶ ኮቦሮዶ ለቦስ ደሌ ባዳጋ ዲጋባስ አሜን። የአገር ሰዎች ሁሉ ባታሳድድ ነገ አያሳርፋቸው። ጎልያድ ይመጣል። ያ ጠንቋዩ ይመጣል። ደሊላ ትመጣለች። ጭንቅ ነው የሚሆነው። ለትውልድ ሸክም ነው የሚሆነው። አንተ ጨክን ብሎ አልጨከነም። ለካ ነቢይ ሁሉ ይደክማል። ለኛ ለትምህርት እንዲሆን እዚህ ቦታ ላይ ሁሉ ነቢያቶች እግዚአብሔር ሰዎች ጉዳይ ብርቱ ጎን ብቻ አይደለም፣ ደካማ ጎን ተጽፏል። እውነት አሁን ብዙዎቻችሁ አንተ እሺ ባለ ማለትህ፣ አንተ ባለ መስማትህ፣ አንተ ባለ መወሰንህ ቤትህ ከእጅ አይወጣም ነበረ። ክሳራ አይመጣም ነበረ። ትዳሪ አይበተንም ነበረ። እውነት ነገሩ እንደዚህ አይሆንም ነበረ። እውነት አንተ ሸም ይዞክ ነው እንጂ አንተ ለሱ እንደምትጨነቅ እሱ ግን አንተ አይጨነቅም ነበረ። አንተ ነህ ሸም ያዘክ፣ አንተ ነህ ተጎዳው። በድኑ ጉዳቱ መጥቷል። ዛሬ ማታ ግን የምስራች አሜን አሜን። እሰነ ኢየሱስ በሉስ። ኢየሱስ አንድ ኢየሱስ ሁለት ኢየሱስ አላችሁ። እኔው ያለፈው ያወራው አይደለም። ከዚህ ጉባኤ ውስጥ ጌታ ከነገ ጀምሮ የሚያስታጥቀው ሰው አለ። አሜን
የሚያስታጥቀው ሰው አለ። ባካያ አሜን። የሚወሰድ ሰው አለ። ቬዳላቮስ ጉዞ አሜን። የሚጀምር ሰው አለ። ሃሌሉያ አሁን የሚሄድ ሰው አለ። አሜን። አሁን የሚወጣ ሰው አለ። አሜን። አሁን የሚሄድ ሰው አለ። ኢየሱስ ቬዳ ካባስ ቴሌባራዶስ አሜን አሜን አሜን። እስቲ አሜን አሜን። ሁሉ ጊዜ ወንጌል ጉድ ኒውስ መልካም ዜና አለው። የስ ይሄ ጉዳይ ለምን ተብሎ በዛ አልተዘጋም። የስ ዛሬ ማታ የምስራች አሜን። የእንደገና አምላክ አለ። የእንደገና አምላክ ኢየሱስ የእንደገና አምላክ ኢየሱስ በሕይወት አንድ ቻንስ ይመጣል። ኢየሱስ አሜን። አንድ እድል ይመጣል። ይመጣል። አንድ ቻንስ ይመጣል። ይመጣል። አንድ እድል ይመጣል። አንድ ቤላኮፋዲያስ ቻንስ ይመጣል። አሜን። ኡታኔ ራካታ ዳካስ አሜን። ነቢይ ጉሩሜ ከዚህ ጉባኤ እኮ ቤት ያጣሰዋል፣ አለ ሀብት ያጣሰዋል፣ አለ ትዳር ያጣሰዋል፣ ብዙ አለ፣ ህዝብ ያጣሰዋል፣ ብዙ አለ፣ አቅም ያጣሰዋል፣ ብዙ አለ። ይሄ ሁሉ ፕላስ የሥጋ አእምሮ የስ የራሱን ጨምሮ ነው። ጭማሪ የራሱን ጨምሮ ነው። ጭማሪ ውስጥ እያወቀ አለ፣ ልብ እያወቀ እያወቀ መንፈስ እያወቀ እየመሰከረ ኧረ ተው 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 እውነት ተው እያለ እውነት እምቢ ብሎ Yes. ቀይ ምልክት አልፎ የስ ያደረገው ድርጊት ዛሬ ግን መስዋዕት እያስከፈለ ነው። እውነት ነው። በትክክል እውነት ነው። ባለማወቅ ይሁን ሼም ይዞ ይሁን ሁሉ ተበትኖ ከሆነ ደስ የሚለው ጉዳይ አልሞታችሁም። የስ አላችሁ በህይወት አዎ። እስቲ በህይወት ያለ ሰው ላይካኮ በህይወት አላችሁ? አዎ። ትንፋሽ አለ? አለ ትንፋሽ ካለ ቻንስ አለ። አለ። ትንፋሽ ካለ ቻንስ። አሜን አሜን። አሁን አንድ እድል አለ። አለ አሁን አንድ ቻንስ አለ። አለ። እስቲ ቀኝ ከፋግና አንድ ቻንስ አለ። አንድ ቻንስ አለ። አንድ እድል አለ። አንድ ድል አለ። ድጋሜ እነሳለሁ። ድጋሜ እነሳለሁ። ድጋሜ እወጣለሁ። እወጣለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ለካ አንዳንድ እንሸወዳለን። የስ ይሄ አሁን ይሄ የምታልፈው ህይወትን ይሁን ብቻ የስ ዋናው የለም። እንደወደክ ካመንክ ትነሳለህ። አሜን። ዝም ብለህ አለው እንዳትል። አሁን ያለበት ህይወት አይመጥናችሁ። አሜን። እስቲ አይመጥነኝ መሰለኝ። አይመጥነኝም። አሁን እኮ ለብዙዎቻችሁ አሁን ያለበት ህይወት አንተ ተመቸ ብትሆን እንኳን ለጌታ አልተመቸውም። ኢየሱስ ጌታ ባንተ ያየው ይሄ አይደለም። አይደለም። ሌላ ክብር፣ ሌላ ከተማ፣ ሌላ ሀገር፣ ሌላ ቢዝነስ፣ ሌላ ኑሮ፣ ሌላ እርምጃ፣ ሌላ። ሃሌሉያ። ዛሬ ማታ የምስራች አሜን። እያው ጌታ ነው የምላችሁ። ዛሬ ለብዙዎቻችሁ ፉሽኮ ይነፋል። ኢየሱስ ሂድ፣ አሜን። ውጣ፣ ጀምር። የአሁኑ ጉዞ አይበላሽም። የአሁኑ አይጨነግፍም። የአሁኑ አይጨነግፍም። አሜን አሜን። የአሁኑ አይበላሽም። አሜን። የአሁኑ ያማረ ይሆናል። ኢየሱስ የአሁኑ በሲያነ ሻሁኑ ኡተነ ማዳኮስ አሜን። ኢየሱስ እስቲ አሜን አሜን። እስቲ አሜን አላችሁልኝ። አሁን እንዲህ ይሆናል። ከዛሬ ማታ ጀምሮ እንደ ካሮት ወደ ታች ማደግ ያበቃል። እስቲ ከዛሬ በኋላ በኢየሱስ ስም እስቲ እንደ ካሮት ወደ ታች ማደግ ያቆማል። ከዛሬ ጀምሮ ወደ ላይ ወደፊት ይሆናል እንጂ በኢየሱስ ስም እስቲ በየቀን በየጊዜው ወደ ታች አልወርድም። ኡታነ አሜን አሜን አሜን። ሁላችሁ አላችሁልኝ። እናንተ እግዚአብሔር ሰዎች ጌታ እኮ ሐዋርያ የሰጠው ነቢይ የሰጠው ትንቢት ተናግረን ለማስገረም ብቻ አይደለም። ሰው ሁሉ ክርስቶስን ወደ መምሰል እስቲ አሜን አሜን። አሁን ከዛሬ በኋላ ግማሽ ትንቢት ተቀብሎ ፈውስ ተቀብላችሁ ትንቢት ተቀብላችሁ ወደ ክርስቶስ መምሰል መቃወም አይቻልም። እውነት ነው። አሁን ከዛሬ በኋላ እንዲህ ይሆናል። አሜን። ወደ ታች ሳይሆን ወደ ጌታ ማደግ ይሆናል። ወደ ላይ ክርስቶስን ወደ መምሰል አሜን አሜን። ክርስቶስን ወደ መምሰል አሜን ማደግ ይሆናል። አሜን። ለዛው ነው ሐዋርያ የመጣው ነቢይ የመጣው። እሺ ወንድም ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። ሐዋርያው ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ
ዳግመኛ ስለ እናንተ ምጥ ይዞኛል። ይሄን የሚናገረው ጳውሎስ ነው። ሌላ ስፍራ ላይ ሲናገር እንደዚህ አለ፣ ልጆቼ ሆይ አለ አሁን እናንተ የምትኖሩት ኑሮ እናንተ በእናንተ ሳይሆን ክርስቶስ በእናንተ ነው አለ። እዚህ ስፍራ ላይ የሚናገረው ምንድነው? ክርስቶስን እስክትመስሉ ድረስ ህይወታችሁ፣ ኑሯችሁ፣ መውጣት መግባታችሁ፣ አካሄዳችሁ፣ አገልግሎታችሁ፣ ሁሉ ነገራችሁ ማንን እስኪመስል? ክርስቶስን እስኪመስል። የሰው ልጅ በህይወቱ መቼ ነው ሳክሪፋይ የሚያደርገው? መቼ ነው ዋጋ የሚከፍለው ካላችሁኝ፣ ክርስቶስን ከመምሰል ህይወት ወጥቶ በራሱ እና መንገድ የሄደ ጊዜ ውድቀት ይገጥመዋል። ዛሬ የሆነ ሰው አለ እርምጃው ኢየሱስን የሚመስል፣ ንግግሩ ኢየሱስን የሚመስል፣ አካሄዱ ኢየሱስን የሚመስል፣ በመውጣት በመግባቱ በድል የሚወጣ በድል የሚገባ። እስቲ እጃችሁን ከፍ አድርጉና እኔ ኢየሱስን እመስላለሁ በሉ። ይኸውላችሁ ለመጀመሪያ ጊዜ በመጽሐፍ ቅዱስ ታሪክ ከአገልጋዮች መካከል እኔ ኢየሱስን እንደምመስል እናንተ እኔን ምሰሉ ያለው ጳውሎስ ብቻ ነው። ጳውሎስ እንዴት ነው ያላችሁኝ ካላችሁ፣ ክርስቶስ ይቅር ባይ ነው፣ ጳውሎስም ይቅር ባይ ነው። ክርስቶስ መሐሪ ነው፣ ጳውሎስም መሐሪ ነው። ክርስቶስ ስለ እኛ ብዙ ዋጋ ከፍሏል። ጳውሎስስ ኢየሱስ በሄደበት መንገድ ነው የሚሄደው። መቼ ነው ውጤታማ የምትሆኑት? በህይወታችን ዘመን ላይ ከጌታ ሐሳብ ወጥተን ዋጋ ያስከፈሉን ነገሮች ዛሬ እንቆርጣቸዋለን። የኛ ሐሳብ ነው ዛሬ ይቆረጣል። የኛ ፍቃድ ነው ዛሬ ይቆረጣል። እስቲ ከዛሬ በኋላ በሉ እስቲ ክርስቶስን መስዬ በሉ እኖራለሁ በሉ እስቲ ድገሙ እኖራለሁ በሉ እስቲ። ለና ነው የጳውሎስ ጩኸት ምን አለ? ክርስቶስን እስክትመስሉ ድረስ ምጥ አለ በውስጥ ያለ። እኔ ፍላጎት በእናንተ ውስጥ ኢየሱስን ማየት ነው አለ። ሌላ መሻት የለኝም አለ። ክርስቶስ በእናንተ ላይ መታየት ሲጀምር አሸናፊ እንደምትሆኑ አምናለሁ አለ። ዛሬ የሆነ ሰው ጌታ ምስክሬ እንደዚህ ይሆናል። በመገባበት በወጣበት በሄደበት በተቀመጠበት ማን ነው የሚመስለው ሲባል ይሄማ የክርስቶስ ባሪያ ነው። ይሄማ የክርስቶስ አገልጋይ ነው። ይሄማ የክርስቶስ ሐዋርያ ነው። ሃሌሉያ አሜን። አንደ ጉጅ ወለሲ ዘርጉ እጃችሁ ወለዚህ እዚህ ቆምልኝ። ኩሻ መጫ እጅ ዘርጋ። እኔ ዛሬ አንድ ሰማው ጉዳይ አስይዤ ልውጣ መጸለይ ጀምራለሁ። አንዳንድ ሰዎች እንዲህ ይላሉ፣ እኔ ደካማ፣ እኔ ታናሽ፣ እኔ ማረባ። ይችን ቃል ከዛሬ በኋላ መጠቀም ያለባችሁ በየውሃ ልብ ከሆነሽ ራስን ከጌታ ጋር ስታየው ከሆነሽ ራስን ከጌታ ጋር በመልካም ልብ በጥሩ ልብ ከሆነሽ ከዛ ውጪ ቤተ መንግስት ተፈቅዶልሃል። አሜን። በነጩ ተፈቅዶልሃል። አሜን። እስቲ እኔ በሲ እኔ ጀግና በሲ ጀግና የኢየሱስ አገልጋይ ከዚህ በኋላ ተስፋ ቆርጦ ነበረ ቁጭ ያለው ጌዲዮን ተስፋ ቆርጦ የጌታ መልአክ መጥቶ ምን አለው? አንተ ጽኑ ኃያል ሰው ምን አልከኝ? አንተ ጽኑ ኃያል ተስፋ ቆርጦ በወይን መጥመቂያው ስንዴ ይወቃ ያለ ቦታ ቀይሮ ያለ ጸጋ ሚዳማውያን ያለ ፈርቶ ፖዚሽን ታች ወርዶ ቁጭ ብሎ ከዛ መጥቶ ምን አለ? አንተ ጽኑ ኃያል ሰው ጠላቶችን እግዚአብሔር እንደ አንድ ሰው አሳልፎ ይሰጣል። ትመታቸዋለህ። ትቀበሉኛላችሁ? ዛሬ ፈርታችሁ ያላችሁ ከዛሬ ቀን ጀምሮ ዋናው ባንተ ይመታል። ዋናው ባንቺ ይመታል። ቁጭ በሉ እስቲ ቁጭ በሉ እስቲ። ኢየሱስ ማን ነው? እነዚህ ሚዳማውያን እየመጡ ያስጨንቃሉ፣ ይገላሉ፣ ያጠፋሉ። አቅም አላቸው፣ ጡንቻ አላቸው፣ ጉልበት አላቸው። እና ጌዲዮን ይህንን ሰምቷል፣ ፈርቷል፣ ደንግጧል። ስንዴ የሚወቃው በስንዴ መውቂያ ነው። ይሄ ሰው ግን ፍርሃቱ የተነሳ በወይን መጥመቂያ ውስጥ ገብቶ ስንዴ ይወቃል። የሚመጡ ሰዎች ሁሉ ያዩት ጌዲዮን ምን ሆነ ነው ሲባል ኖ ኖ ኖ ኖ ሊያጠፋ የመጣ ጠላት አለ። ከዚህ በኋላ ዋጋ የለኝም አለ ጌዲዮን። እኔ ነገር ተበላሽቷል፣ እዚህ የሚኖረኝ እድሜ እኖራለሁ ባለበት ሰዓት አንድ መልአክ መጣና እንደዚህ አለው፣ አንተ ጽኑ ኃያል ሰው ኧረ አጠገብ ያለውን ገፋ አድርግና እኔ ደካማ አይደለሁም በለው በለው። እኔ ደካማ አይደለሁም በለው። እኔ ፈሪ አይደለሁም በለው። እኔ ብርቱ ነኝ በለው። እስቲ ትቀበሉኛላችሁ? በጌታ በኢየሱስም እግዚአብሔር በእጅ ጠላቶችን አሳልፎ ይሰጣል። እንደ አንድ ሰው አሳልፎ ይሰጣል። እግዚአብሔር እንደዚህ ያለው አንተ ጽኑ ኃያል ሰው አለው። እግዚአብሔር አለ ጠላቶችን እንደ አንድ ሰው አሳልፎ ይሰጣል ማለት ትመታቸዋለህ አለው። ብዙ የሆኑ ናቸው፣ ቁጥር አላቸው አለ። አንተ ጋር ሲሉ ግን አንድ ሰው ናቸው። የማውራው ገብተዋል ወይ? መሳሪያ አላቸው፣ ጦር አላቸው፣ ጉልበት አላቸው። ግን አንተ ጋር ለማጥፋት ሲመጡ አንድ ሰው ብቻ ይሆናሉ። እኔ እኮ ጌታ የሚናገረኝ እንደዚህ ነው። እስከ ዛሬ ያስጨነቀን እግዚአብሔር እንደ እንጀራ አሳልፎ ይሰጣል።
ወይኔ አጠገብ ያለውን ገፋ አድርግና ከዛሬ በኋላ በለው ጠላቶቼን በለው እስቲ እመታለሁ በል እስቲ ትቀበለኛለህ። እስከ ዛሬ ዋጋ ያስከፈለን ዛሬ ለይተህ ትመታለህ። ቁጭ በሉ ቁጭ በሉ። ይኸውላችሁ እንደ አንድ ሰው ትመታለህ። ይሄ ማለት ምን ማለት ነው? የነሱ መሳሪያ፣ የነሱ ጦር፣ የነሱ ጉልበት፣ የነሱ ብዛት አንተ ሲመጣ ምንም ማድረግ አይችልም። ለምን? አንድ ሰው አድርጌልሃለሁ። ካንተ የሚጠበቅብህ ብዙ ሺህ ሰራዊት መምታት አይደለም እና እንደ አንድ ሰው መምታት ነው። አላያችሁም? እነዛ እስራኤላውያን መውጣት በፈሩ ጊዜ ማንና ማን ናቸው? ኢያሱና ካሌብ ምን አሉ? እዚህ ተራ ናቸው አሉ። ቁመት አላቸው፣ ኒፊሌማውያን ናቸው፣ ዘራቸው ረዣዥም ነው፣ ሲታዩ ያስፈራሉ። ምን አሉ? እኛ አንድ ነገር እናውቃለን። ምን? ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል እና እግዚአብሔር እንደ እንጀራ አሳልፎ ይሰጠናል። እኔ ዛሬ መልእክት አለኝ በኢየሱስ ስም። እስከ ዛሬ ድረስ ወዳጅ ሆኖ የጎዳ ዛሬ ይመታል። ጓደኛ ሆኖ የጎዳ ዛሬ ይመታል። አጠገብ ያለውን ገፋ አድርግና ለይቼ እመታለሁ በለው። ቁጭ በሉ። አሁን አባት ሲናገር አንድ ቃል ተናገረ። መለየት፣ ከዛ ማወቅ፣ ካወቅ በኋላስ መለማመጣት፣ መምታት። አላያችሁ? ብዙ ሰው የሚከራከር ተዘጋ በር ጋር። አሁን ዛሬ የምታደርጉት እንደዚህ ነው። በጌታ በኢየሱስም እያላችሁ ከበሩ ጋር አትደባደቡ። ከጀርባ ያለውን ትለዩታላችሁ፣ ትመቱታላችሁ። በሩ አውቆ ይከፈታል። ስለዚህ አጠገብ ያለውን ገፋ አድርግና እኔ ደካማ ነው በለው። እግዚአብሔር ከኔ ጋር አለ በለው። ዘርጋችን በኢየሱስ ስም። ቤት ላይ ቁጭ ብሎ የሚያስጨንቅ አውሬ ዛሬ ይሞታል። የአገልግሎት ጠላት ዛሬ ይሞታል። የራይክ ጠላት ዛሬ ይሞታል። የተደራጀ ግሩፕ ዛሬ ይበተናል። እግዚአብሔር እቅዳቸውን ዛሬ ያፈርሰዋል። ስለዚህ እንደ አንድ ሰው አጠገብ ያለውን ገፋ አድርግና እንደ አንድ ሰው በለው። ትመታቸዋለህ በለው። ትመታቸዋለህ በለው። ጌታ ዘርጋችን ጌታ ዛሬ ምን እንደሚያደርግ ልንገራችሁ። ና ዴቭ ኢየሱስ ጌታ ነው። ይኸውላችሁ እኔ ክፍለ ሀገር ልጅ ነኝ፣ የሻሸመኔ ልጅ እና ድሮ ከኛ አቅም በላይ ወይም ደግሞ ስንደባደብ እኩል የሚሆን ሰው ካለ ቀድመን የምንለው አንድ ጉዳይ ነው። አይዞህ አልመታ። ቀድመን የምንለው አንድ ጉዳይ ነው። ቀድመ አይኑ ብታው ነው የምንለው ሰውየውን። የሰማችሁ ነው። ሰውየውን አይኑን ስትመታው እዚህ ጋር 38 ቀለም ነው የሚያየው። ብዥ ነው የሚልበት። ደግሞ አቅም አይኖረውም። ዛሬ እግዚአብሔር ከጠላት ጋር እንድትለማመጥ አያደርግም። አንዴ ማዲያሎ ኮቫዲ ካባካያ አጠገብ ያለውን ገፋ አድርግና ጠላቴ ዛሬ ይመታል በለው። ከዛሬ በኋላ በለው አሸንፌ እኖራለሁ በለው። አሸንፌ እኖራለሁ በለው። አንድ ሰው አሜን የሚል ይሁንለታ። ቁጭ በሉ። ስለዚህ እግዚአብሔር ከዛሬ በኋላ ያስጨነቃችሁን፣ ያከበዳችሁን፣ ዋጋም ያስከፍላችሁን፣ ያንከራተታችሁን፣ ዝቅ ያደረጋችሁን፣ ከሰው በታች ያደረጋችሁን፣ እንዳሰሩ የከለከላችሁን፣ ወደ ታች ያቆማችሁን፣ እንዳትወጡ እግራችሁን የያዘውን በጌታ በኢየሱስም እንደ አንድ ሰው አሳልፎ ይሰጣል። ስለዚህ በላያችሁ ላይ የስንፍናን ቃል እንዳትናገሩ። እጅን ከፍ አድርግና እኔ ጀግና ነኝ በል። ይሄ አዲስ አበባ እኔ ብርቱ ነኝ በል። ተናገር። እኔ ጠንካራ ነኝ በል። እኔ ክብር ይገባኛል በል። በቃ ጥሩ ነገር ላያችሁ ላይ ተናገሩ። ከዚህ በኋላ አሸናፊ ትሆናላችሁ። ዋናው አደባባይ የእናንተ ይሆናል። አጠገብ ያለውን ከፍ አድርግና ሼም ቀረ በለው። ከዛሬ በኋላ በለው። ይኸውላችሁ ይሄ ልናገርና ጨረስኩ። የስኬት ጠላት ሼም፣ ይሉኝታ፣ ምን ይሉኛል፣ እንደገና ደግሞ የሰዎች አንደበት። በህይወታችሁ ዘመን እነዚህ ሶስት ነገር መቋቋም ከቻላችሁ ከተማም ያክል ጠላት ቢነሳ እናንተ አትወድቁም። እየሰማችሁ ነው ወይ? ይኸውልህ አራዳ ቋንቋ የሚናገሩ ሰዎች እንዲህ ይላሉ፣ መስሚያዬ ጥጥ ነው ይላሉ። መስሚያዬ ኮብልስቶን ነው። እሷን ያለችው እንግዲህ ኢየሱስ ጌታ ነው። መስሚያዬ ጥጥ ነው። ምን ማለት መሰለ? እኔ ማውቀው አንድ ጉዳይ ነው። ምን? እግዚአብሔር ካወራልኝ ውጪ አልሰማም። ትወድቃለህ ሲሉኝ እሄዳለሁ። ያንተ ነገር ተዘጋ ሲሉኝ በክብር እቀጥላለሁ። ከዚህ በኋላ ትሞታለህ ሲሉኝ የኔ ነገር ይሄዳል። ወይ አጠገብ ያለውን ገፋ አድርግና የሰማው ድምፅ አለ በለው። የሰማው ድምፅ አለ በለው። ኢየሱስ ጌታ ነው። ቁጭ በሉ። ኢየሱስ ጌታ ነው። ለዛ እኮ ነው በመንገዳችን ሁሉ፣ በራእይ ሁሉ፣ በህይወታችን ሁሉ የሚመጣብን ሰልፎች መያዝ አልቻልንም። የሚያዝ ነገር ስለሌለን አይደለም፣ እንዳንያዝ ቀድመን ስለምንሄድ ነው። ስለዛ ስጠኝ እጅን። ከዛሬ በኋላ ትሄዳለህ፣ ይሳካልሃል። ታገለግላለህ፣ ታሸንፋለህ።
ከዚህ በኋላ ትወጣለህ። ከጀርባ ያለውን ትመተዋለህ። በር ይከፈታል። ከዚህ በኋላ ታገለግላለህ። ሞገስ ካንተ ጋር ይሆናል። ስለዛ ደስ ይበላችሁ። እግዚአብሔር ጣልቃ ይገባል። ከዚህ በኋላ ተስማምተህ አትኖርም። እግዚአብሔር አጥፋ ሚልህን ታጠፋዋለህ። ለዛ እኮ ነው መጨረሻ ምን አለ መሰላችሁ? ባታጠፏቸው አለ ባታጠፏቸው በምድራችሁ እየመጡ ያስጨንቋቸዋል። በምናችሁ እየመጣ በምድራችሁ። ለዛ እኮ ነው ባቢሎን ይመጣና በናቡከደነጾር በናቡላሳር በኩል ይመጣና አንዴ ማርኮ ይሄዳል። እነ ሲድራቅ አብደናጎ ሚሳኤል ዳንኤል እነ ሕዝቅኤልን። አሁንም ይመጣና በሌላ በኩል ይመጣና 40 ዓመት ያሰቃያቸዋል። በሌላ በኩል ይመጣና ፍልስጤም ይመጣና 40 ዓመት፣ ባቢሎን ይመጣና 70 ዓመት፣ ግብጽ ይመጣና 400 ምናምን ዓመት። ለምን እዚህ ጋር ያልተፈጸመ ትንቢት አለ። ባታጠፏቸው ብሏል እግዚአብሔር። ባታጠፏቸው በእነሱ ላደርግ ያለሁትን በእናንተ አደርጋለሁ። አሁን አንድ ድል አላችሁ። ምን ቶሎ ብላችሁ ጠርጋችሁ አጥፉ። ካላጠፋችሁ ነገ ዋጋ ያስከፍሏችኋል። እየሰማችሁ ነው ወይ? ይኸውልህ አበሻ ሲናገር እንዲህ ይላል፣ ልጄን ይላል። እሺ ትችዋለሁ። ዘርጋጅን። ይሄ ብዙ አማርኛ ብዙ ችግር ያመጣል። ዘርጋጅን። ትቀበለኛለህ? ከዚህ በኋላ ውጣ፣ ነገር ይቀየር፣ ታሪክ ይለወጥ። ስለዛ ከዚህ ስትሄዱ አይናችሁን ጨፍኑና አስቡ። በህይወቴ ዘመን እንዳልወጣ እንዳይሳካልኝ ነገሬ እንዳይቀየር እግዚአብሔር ወዳየልኝ አደባባይ እንዳልገባ የከለከለኝ ምንድን ነው? ይሄ ለሁላችንም ነው እግዚአብሔር ዛሬ ያወራን ያለው። ምንድን ነው ህይወታችን ላይ ተጣብቆ ከእግዚአብሔር ሐሳብና ፍቃድ አድርጎ ተራ ያደረገን ምንድን ነው? ወደፊት በሄድን ቁጥር 3 ወደፊት 5 ወደ ኋላ የሚጎትተን ምንድን ነው? ዛሬ እንለየዋለን። እየሰማችሁ ነው ወይ? ዛሬ እንለየዋለን። ዋጋ እያስከፈለን ያለ አለ፣ ዛሬ እንለየዋለን። እግራችንን የያዘ አለ፣ ዛሬ እንለየዋለን። ጓደኝነት ነው፣ ዝምድና ነው፣ የሰዎች አንደበት ነው፣ ዛሬ እንለየዋለን። ትመታዋለህ። ከነገ ጀምሮ ህይወት የክብር ይሆናል። መንገድ የስኬት ይሆናል። አካሄድ በቅባት ይሆናል። ጨረስኩኝ። ይሄንን እግዚአብሔር እንደዚህ አለ። እነ ሲድራቅ አብደናጎ ሚሳኤልን ወስጄ አለ ትናንትና ያልተነገረ አለ አጥፋ ሲል አላጠፋም። ሳኦል ምን አለው? እግዚአብሔር አጥፋ አለው። ማንን አስቀረ? አጋግን። አጋግን በማስቀረቱ በሳኦል ፈንታ ዳዊት። የብዙ ስህተቶቻችን ምክንያት ራሳችንን የማውራ ገብተዋል ወይ? ሳኦል አጥፋ ሲለው አጠፋው ይልና አጋግን ያስቀራል። ከዛ እግዚአብሔር ነብዩ መጥቶ አጠፋ ወይ ሲለው ሁሉን አጥፍቻለሁ ይላል። ታዲያ ጓሮ የምሰማው ግሳት ምንድን ነው ሲለው አጋግ ነው አለ። እና አጋግን አስቀርታል አለ። የሳኦል ውድቀቱ ምንድን ነው? አለመስማቱ። ሁለተኛ ሳሙኤል ሳይመጣ የክህነትን ስርዓት አደረገ። ሳሙኤል ሲመጣ ምን እያደረክ ነው ስለው የክህነትን ስርዓት እያደረኩ ነው አለው። ከዛ ሳሙኤል ተናዶ እንደዚህ አለ። ዛሬ አለው ልክ ሲያልፍ የሳሙኤልን ቀሚስ ያዘ ይላል። ማን? ሳኦል አትሂድብኝ ብሎ። ከዛ የሳሙኤል ቀሚስ ምን አለ? ተቀደደ። ሳሙኤል ዞርና እንደዚህ አለው፣ ዛሬ መንግስት ካንተ ተቀደደ። አለመስማት። ዘርጋጅን ጆሮ እንደዚህ ያርክ እስቲ። ከዛሬ በኋላ በሉ እስቲ፣ ዛሬ በኋላ እሰማለሁ በሉ እስቲ፣ አደርጋለሁ በሉ እስቲ፣ እወስናለሁ በሉ እስቲ። ቀኝ እጅ ከፍ አድርግ እስቲ። ቀኝ እጅ ከፍ አድርግ። ቅድም ብያችሁ ታውቃላችሁ። ይሄ እኮ አንዳንድ ልጅ ልጅ ሆኖ ያለ ደፋር ነው። ትልቅ ሲሆን ይፈራል። ሼም ያውቃል። አይሰራም አይደለም እንዴ? አሁን ብዙዎቻችሁ ለጌታ ልጅ ሆናችሁ በጥማት ስትነሱ ጌታ ባይል ይሰራል። የስ ግን በኋላ ስታመጣ ነው ችግር የሚፈጠረው። እውነት ነው። እኩል ለመሄድ እውነት ነው። ከወረኛው ጋር ከእንትና ጋር ከእንትና ጋር አሁን ያለው መንፈስ እኩል ስታመጣ ጉዳይ ይበላሻል። እውነት ነው። እጅግ ከፍ አድርግልኝ። አንድ ጉዳይ ሳይበረዝ ረጅም ትሄዳለህ። አሜን። ሂድ ይሳካል። አሜን። ሂድ ይሳካል። ኢየስ ውጭ ይሳካል። አሜን። ኢየሱስ ጌታ ነው። ጌታ ነው። እስቲ አንዴ ቆማችሁ ከላይ ጀምሮ አራግፉ። እስቲ አንዴ የፍርሃት መንፈስ ዝም ብለህ አራግፍ። አንዴ እስቲ እንዳትወስን። እሰይ